አንዳንድ ጊዜ ተስፋ እንድንቆርጥ የሚያደርገን በአየር ላይ የማይታይና የማይዳሰስ ነገር አለ። ሁለተኛ ቆሮንጦስ ምዕራፍ 1 ቁጥር 4 እንዲህ ይላል፣ እኛ ከእግዚአብሔር በምናገኘው መጽናናት በመከራ ላይ ያሉትን ሁሉ ማጽናናት እንድንችል እግዚአብሔር እኛን በመከራችን ሁሉ ያጽናናናል ይላል። ዛሬ ከእግዚአብሔር የተቀበልኩት መጽናኛ ቃል ይህን ይመስላል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 18 እንዲህም ይላል፣ የምትወዱኝ ከሆነ ትእዛዜን ጠብቁ። እኔ አብን እለምነዋለሁ፣ እርሱም ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ይህም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን እርሱ ከእናንተ ጋር ስለሆነና በውስጣችሁም ስላለ ታውቁታላችሁ። እናትና አባት እንደሌላቸው ልጆች ብቻችሁን አልተዋችሁም፣ ተመልሼ ወደ እናንተ እመጣለሁ። ይህ አጽናኝና የተስፋ ቃል እናንተንም እንዲያጽናና ምኞቴ ነው። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።